ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? ያለው አልሐምዱሊላህ። እስኪ ዛሬ የሆነች ነገር ላካፍላችሁ። ለምሳሌ የዚህ አይነት ካውያ ወይም ልብስ መተኮሻ ያላችሁ ሰዎች ይቆሽሻልና ብዙ ጊዜ ያስቸግራል ማለት ነው። በየቀኑ ልብስ የምትተኩሱ ልጆች ከዛ ስናጽዳው ደግሞ በስልክ ስንለው አንደኛ ይጸዳም ለቶሎ፣ ሁለተኛ ደግሞ ካውያው ላይ ወይም ደግሞ እቃው ላይ ትንሽ ተጽዕኖ ያድራል ማለት ነው። በየጊዜው የምንፈገፍገው ከሆነ አሁን ቀለል ባለ መልኩ እንዴት እናጸዳዋለን የሚለውን እናሳያችሁ ማለት ነው። ካውያው እዚህ ጋር አለ። ከዛ ፊሿን እንሰካለን ማለት ነው እንዲሞቅ። ከዛ አው የምታዩት ከሆነ እዚህ ጋር ፓናዶል አለ ማለት ነው። ይቅርታ ይታይ መሰለኝ። ጅናንባ ታየር ቤት ስፈረጋለሁ። እሱ እየሞቀ ነው። እችን ባለን አቅም እናደቃታለን፣ እንሰባብራታለን ማለት ነው። ከዛ ምን እናደርጋለን? ኢንሻአላህ ይታያል። አያችሁት? እናቀልጠዋለን። ትንሽ እንጠብቅ። በራሱ ጊዜ አያችሁት? ሽቦ ምንም ራሱ አያስፈልግም ማለት ነው። በቀላሉ ያነሳልናል። በጣም ነው የሚያደርቀኝ ማለት ነው። በተፊት ይሄን ሳላቅ በጣም ያድክመኝ ነበረ። አያችሁታ? አሁን እንደዚህ እንትን ካለልኝ በኋላ እንደዚህ ከሞቀ በኋላ ፊሹን እናቅለዋለሁ ማለት ነው። ከዛ ሂጄ ስፌጅ ላምጣ እናንተ ለማሳየት ማለት ነው። ያው እናንተ ለማሳየት ያክል ነው እንጂ ሰው ወስደው ነበረ፣ ግን እናንተ ለማሳየት ስላለብን አያችሁት? ታየር ቤት ስፈረጋለሁ ለአንዴና ለመጨረሻ ጊዜ ማለት ነው። ግልግል ነው የሚያደርገው፣ ግን ማንም አያምንም። ፓናዶል ነው ከኔ ነው። ይሄው ፓናዶል ነው እኛ የምንጠቀመውን ምናምን ብላችሁ ደግሞ እንዳትሉብኝ ማለት ነው። እና በዚህ መልኩ ማጽዳት ትችላላችሁ። ቀለል ባለ መልኩ አያለፋም፣ እውነት ምንም አያለፋም ማለት ነው። ስለዚህ በስልክ በፈገፈግነው ሰዓት ማለት ነው ይሄ ለስላሳው ፓርቲ እየለቀቀ የሆነ የመያዝ የመጨምደድ ባህሪ ያመጣል ልብሱ። በተለይ አዲሶች ማለት ነው ጥንቃቄ አድርጉ። በስልክ ባትፈገፍጉት አሪፍ ነው። በዚች አይነት አጸዳድ እስኪ የምታጸዱ ወይም ልምዱ ያላችሁ ልጆች ኮሜንት ጋር አስታውቁኝ ማለት ነው።